ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ በዛሬ ትምህርታችን ደግሞ የአማርኛ ፊደላትን በማቀጣጠም ቃላትን ማንበብ የምንለማመድ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ነው። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ ወይም በዋትስአፕ በቴሌግራም አናግሩን። በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ እንድትችሉ አድርገን እናስተምራችኋለን። ፊደላትን አውቃችሁ ነገር ግን አገጣጥሞ ለማንበብ ለተቸገራችሁ በተለይ ቪዲዮ ላይ ባለው ስልክ አናግሩን እናስተምራችኋለን። ህጻናት ልጆቻችሁን ማስተማር የምትፈልጉ በተመሳሳይ ቪዲዮ ላይ ባለው ስልክ አናግሩን። ሀገር ውስጥም ሆነ ሀገር ውጭ ሆናችሁ ልጆቻችሁን ሆነ ማስተማር ትችላላችሁ። ቀጥታ ወደ ዕለቱ ትምህርታችን ስንሄድ እስቲ እነዚህን አንብቡልኝ፣ እናንብባቸው። እነዚህ የመጀመሪያዋ ማናት? መ። ከዛች ማናት? ብ። ይቺ ማናት? ራ። ከዛች ማናት? ት። መብራት ይላል። መብራት መብራት ይላል። መብራት። እሺ በመቀጠል እነዚህ ናቸው። ያው ይቺ ማናት? ጥ ናት። ጥ። ከዛች ማናት? ፋ። ይቺ ማናት? ተ። ይቺ ማናት? ኛ። አንድ ላይ ጥፋተኛ ፋተኛ ፋተኛ ብለን እናነባለን። እሺ በመቀጠል እነዚህ ናቸው። ይቺ ማናት? እነዚህ የመጀመሪያዎቹ ማናት? ት ናት። ት። ከዛ ይቺ ማናት? ጥ። ይቺ ማናት? ረ። ረ። ይቺ ማናት? ት። ፍጥረት ፍጥረት። እሺ እነዚህ ይቺ ማናት? መ ናት። መ። ከዛ ይቺ ማናት? ጥ ናት። መጥ። ከዛ ይቺ ማናት? ረ። ይቺ ማናት? ግ። ግ ናት። መጥረግ አንድ ላይ መጥረግ መጥረግ። እሺ እነዚህ ይቺ ማናት? ይቺ ተ። ከዛ ሁለተኛዋ ሸ። ከዛ ይቺ ማናት? ተ። ይቺ ማናት? ነ። ተሸፈነ ተሸፈነ ተሸፈነ። እሺ እነዚህ የመጀመሪያዋ ፊደል ማናት? ያው እነዚህ ይቺ ማናት? ተ። ከዛችኛዋ ሳ። ይቺ ታ። ከዛች ፊ። ተሳታፊ ተሳታፊ ብለን እናነባለን። ተሳታፊ። እሺ በመቀጠል እነዚህ ናቸው። እነዚህ የመጀመሪያዋ ፊደል ማናት? ይችኛዋ ማናት? ገ ናት። ገ። ከዛ ይችኛዋ ማናት? መ። ይቺ ገ። ይቺ መ። ገመገመ ገመገመ ብለን እናነባለን። ገመገመ። በመቀጠል እነዚህ ናቸው። እነዚህን አንብቡልኝ። ይቺ ማናት? ማ ናት። ማ። ከዛ ይቺ ማናት? ጽ ናት። ይቺ ማናት? ዳ። ከዛ ይቺ ማናት? ት። ማጽዳት ማጽዳት ማጽዳት። እሺ እነዚህ ይቺ ማናት? አ ናት። አ። ከዛ ይችኛዋ ነ። ከዛ ይቺ ማናት? በ። ይቺ በ። አነበበ 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 ብለን እናነባዋለን ማለት ነው። በመቀጠል እነዚህ ናቸው።
ይቺ ማናት? ይቺ እነዚህ ይችኛው ማናት? የ ናት። የ ከዛቺ ተ ይችኛው ማናት? ለ ይቺ ማናት? የ የተለየ 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 እሺ በመቀጠል እነዚህ ናቸው። እስቲ እነዚህን አንብቡልኝ። እነዚህ ይችኛው ማናት? ተ ከዛ ይችኛው ማናት? ሳ ከዛ ይቺ ታ ይችኛዋ ፊ ተሳታፊ ተሳታፊ ተሳታፊ። እሺ እነዚህ እቺ ማናት? ገ ናት። ገ ከዛ ይችኛዋ መ እቺ ገ እቺ ማናት? መ አንድ ላይ ገመገመ 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 ገመገመ። እሺ በመቀጠል እነዚህ ናቸው። እነዚህ ይቺ ማናት? ማ ናት። ማ ከዛ ይችኛዋ ጽ ናት። ማጽ ይችኛዋ ዳ ይቺ ማናት? ት ማጽዳት ማጽዳት ማጽዳት። እሺ በመቀጠል እነዚህ ናቸው። ያው እነዚህ ይቺ ማናት? አ ናት። አ ከዛ ይቺ ማናት? ነ ናት። አነ ይችኛዋ በ ከዛ ይቺ ማናት? በ አ ነ በ በ አነበበ አነበበ ብለን እናነባቸዋለን ማለት ነው። በመቀጠል እነዚህ ናቸው። ያው እነዚህ ይቺ ማናት? የ ናት። የ ከዛ ይችኛዋ ተ ይቺ ለ ይቺ የ የተለየ የተለየ የተለየ። እሺ በመቀጠል እነዚህ ናቸው። ያው ይቺ ማናት? ሙ ናት። ሙ ይቺ ከ ይችኛው ማናት? ራ ሙ ከ ራ አንድ ላይ ሙከራ ሙከራ ብለን እናነባለን። ሙከራ። እሺ በመቀጠል እነዚህ ናቸው። እሺ እነዚህ ይቺ ማናት? ው ናት። ይችኛዋ ስ ከዛ ይቺ ማናት? ጥ ውስጥ 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 ብለን እናነባለን። ውስጥ። እሺ በመቀጠል እነዚህ ናቸው። ያው እነዚህ ይቺ ማናት? ኡ ናት። ኡ ከዛ ይቺ መ ይቺ ማናት? ር ኡ መ ር አንድ ላይ ኡመር ኡመር ኡመር። እሺ በመቀጠል እነዚህ ጉ ይችኛዋ ዳ ይቺ ማናት? ት ጉዳት ጉዳት ጉዳት። እሺ እነዚህ ይቺ ማናት? ለ ናት። ለ ከዛ ይቺ ም ይቺ ለ ይቺ ም ለምለም ለምለም ለምለም። እሺ በመቀጠል እነዚህ ናቸው። ያው እስቲ እነዚህን አንብቡልኝ። ይቺ ማናት? ዱ ናት። ዱ
እቺ ኤ እቺ ት ዱቄት ዱቄት ዱቄት። እሺ ዘን እነዚህ ናቸው። እሺ እነዚህን አንብቡልኝ። ይቺ ማናት? ሱ ከዛ ይችኛዋ ቆ ይቺ ማናት? ቺ ሱቆች ሱቆች ሱቆች። እሺ እነዚህ ይቺ ማናት? ሙ ሙ ከዛ ይችኛዋ ዳ ይቺ ይ ሙዳይ ሙዳይ ሙዳይ። ዘን እነዚህ ናቸው። ይቺ ማናት? ጡ ይቺ ን ይቺ ቻ ጡ ን ቻ ጡንቻ ጡንቻ። እሺ በመቀጠል እነዚህ ናቸው። ያው ይቺ ጩ ኸ ት ጩኸት ምን ብለን እናነባዋለን? ጩኸት ብለን እናነባዋለን ማለት ነው። አማርኛ ፊደላትን መጀመሪያ እያንዳንዳቸውን መለየት የመጀመሪያው ስራችን ነው። ፊደላትን ከለየን በኋላ ደግሞ ቃላትን እንደዚህ ማገጣጠም፣ ቃላትን እያገጣጠሙ ማንበብ መለማመድ። መጀመሪያ ላይ የምታደርጉት ምንድን ነው? ለምሳሌ ይህ አለ አይደል? ይቺ ማጽዳት የምትሏች ቃል አለች። ይችን ለማንበብ ምንድን ነው የሚጠበቅብኝ? ይችን ለማንበብ መጀመሪያ ፊደሎችን እያንዳንዳቸውን መለየት። ለምሳሌ ይቺ ማናት? ማ ከዛ ይችኛው ማናት? ጽ ይቺ ማናት? ዳ ይችኛው ማናት? ት። አሁን ፊደላትን ምን አለ እያንዳንዳቸውን ለየን ማለት። ፊደላትን እያንዳንዳቸውን ከለየን በኋላ ደግሞ አንድ ላይ አገጣጥሞ ማንበብ። ያው አሁን ማጽዳት ማጽዳት ያው አንድ ላይ ጠቅለል ማጽዳት 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 ያልነው ማጽዳት በጣም ነግራችሁ አንዱ በዚህ አይነት መንገድ ከተለማመዳችሁ በጣም በአጭር ጊዜ በቋንቋዊ ጸሐፊ መሆን ትችላላችሁ። ለዛሬ ይዘንላችሁ የመጣን ትምህርታችን ይመስላል። በኦንላይን ለመማር የሚፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ በቋንቋኛ ጸሐፊ እንድትሆኑ እናስችላችኋለን። እንዲሁም ደግሞ ህጻናት ልጆቻችሁን በኦንላይን ማስተማር የሚፈልጉ ወላጆች ሀገር ውስጥም ሆነ ሀገር ውጭ ናችሁ ልጆቻችሁን ማስተማር ትችላላችሁ። ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። መልካም ጊዜ ተመኝላችሁ።